መቆም የማትችሉ ቁጭ ብትሉም ችግር የለም። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 4 በኢየሱስ ስም አነባለሁ። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። እግዚአብሔር ይመስገን። ቅዱሳን ካህናት የሚለው በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል እና ይሄኛው ክህነት ለማህበረ ምእመናን ሁሉ የተሰጠ። ሃሌሉያ፣ ክብር ለስሙ ይሁን። ስለዚህ ቅዱሳን ካህናት እንድትሆኑ የራሱ ዕቃ እንድትሆኑ ለሱ የተለያችሁ እንድትሆኑ ቅዱሳን ሆናችሁ እንድትገኙ መንፈሳዊ ቤት ለመሆን ተሰሩ ነውና የሚለው። እስቲ ስራን እንበል እጅ ዘርግተን። ጌታ ኢየሱስ ስራን የኔ ጌታ አንተ መስራት የምትችል አምላክ ነህ። አንተ እንደምትፈልገው አንተ እንደምትኖርበት ለአንተ እንደሚመች አድርገህ ሕይወታችንን ስራ የኔ ጌታ መስራት ትችላለህ። የሚያቅትህ ምንም ነገር የለም የኔ አባት። አንተ ኤልሻዳይ ነህ የኔ ጌታ፣ የዘላለም አምላክ፣ የምህረት አምላክ። ይህን ጊዜ አንተ ተረከብ አቤቱ። ሁሉ ነገራችንን ስራው እንደምትፈልገው አርገ አበጃጅተ ለአንተ የሚመች ሕይወት አርገ ስራን በኢየሱስ ክርስቶስ ስም ይሁን፣ አሜን። አረፍ በሉ። እስቲ የእግዚአብሔር ማደሪያ መንፈሳዊ ቤት ለመሆን ፈቅደን እንሰራ በሚል ርዕስ ልናገር። የእግዚአብሔር ማደሪያ መንፈሳዊ ቤት ለመሆን ፈቅደን እንሰራ። ሃሌሉያ፣ ክብር ለኢየሱስ ይሁን። አሁን መኪና እየሰራ ያገለገለ ይቆይና ወይ ግጭት ቢገጥመው ወይ መገልበጥ አደጋ ቢገጥመው ብቻ የሆነ ነገር ገጥሞት ተጨረማምቶ ተሰባብሮ በቃ ፈጽሞ የማይጠቅም ይመስላል። ግን ያንን ጋራጅ ወስደውት እና የሚቀጠቀጠውን ቀጥቀጠው የሚበየደውን በይደው ስቱኮ ቀብተው ሁሉን ነገር አስተካክለው መጨረሻ ላይ የሚሰራውን ውስጡንም ውጩንም ሰራርተው የሚቀየረውን ቀይረው ቀለም ቀብተው ሲወጣ ያ መኪና ነው ወይስ ሌላ ነው ይባላል። ጋራጁ ልዩ አርጎ አዲስ አርጎ ሰርቶ ያወጣዋል ማለት ነው። ይሄኛ ያለንበትም ቤት በማይታይ መልኩ እግዚአብሔር የሚሰራውን ክፍል ሰርቶ የሚስተካከለውን አስተካክሎ የራሱ መኖሪያ ማድረግ ይችላል። ስራኝ ብሎ ፈቃድ ለሚሰጠው ይሰራዋልና እስቲ ስራኝ አባዬን በለው። ጌታ ኢየሱስ ይመስገን። ሰው ሐኪም ቤትም ታሞ ሲሄድ በመድኃኒት ሕክምና እየተሰጠ በሽታው የማይለቅ ሆኖ ምናልባት ኦፕራሲዮን የሚያስፈልግ ደረጃ ላይ ከደረሰ ያ ኦፕራሲዮን ሊደረግ የተወሰነ ወንድም ወይም የቱ የትኛውም ሰው ለዶክተሩ ሁሉ ነገሩን ፈቅዶ ይሰጣል። እንዲያውም ፈርሞ ኦፕራሲዮን ሊደረግ በሽታዬ ብቻ ከኔ ይውጣ ብሎ ፈቅዶ ይሰጣል። ሁሉ ነገሩን ይሰጣል።
ከዛ ማደንዘዣ ወቅቶ የሚቆረጠውን ቆርጦ የሚጣለውን ጥሎ የሚሰፋውን ሰፍቶ ያወጣዋል ሰውየውን። እና ያው የተወሰነ ጊዜ ያ ኦፕራሲዮን የተደረገለት ሰው እስኪያገግም ድረስ ጊዜ ይፈጃል። ቁስሉም እስከምድን አበላል ለውጥ ይኖራል፣ ያካሄድ ለውጥ ይኖራል። እንደ ድሮ መሮጥ ላይቻል ይችላል። በደንብ ሰውነቱ ወደ ስፍራው እስኪመለስ በደንብ ተጠግኖ ተስተካክሎ ተፈውሶ ቦታውን እስኪይዝ ድረስ ቀስ በቀስ ነው አገግሞ ወደሚፈለገው ደረጃ የሚደርሰው ሰው ኦፕራሲዮን ሲሆን። ይሄ የኛ አምላክ ፈቅደን ሰተነው ኦፕራሲዮን ካረገ ምንም ችግር የለው። ጉባኤውን ጨርሰን ስንወጣ ህመም የለም ምን የለም፣ ሰላማዊ ሆኖ መሄድ ነው። ሃሌሉያ! ክብር ለኢየሱስ ይሁን። አዳምን ኦፕራሲዮን ሲያደርገው ማደንዘዣው እንቅልፍ ነው። ለጥ ብሎ ተኝቶ እያለ ነው ከጎኑ አንዲትን አጥንት ቆርጦ ወስዶ ሔዋንን የሰራው። ስፍራውን በስጋ ዘጋው ይላል። ከዛም በኋላ አዳም ከእንቅልፉ ሲነሳ ምንም የለም፣ ሰላም ነው። ቦታው እንደነበረ ነው ያለው። ግን አንድ ነገር ከውስጡ ወጥቷል። አንድ ታሪክ የሚሰራበት አጥንት ወጥቷል። ሃሌሉያ ሃሌሉያ! ቁስል ግን የለም። ከሱ የወጣችው ሔዋን አጥንት ሔዋን ሆና ተሰርታ ወጣች። እሱ ምንም ነገር የለም፣ እሱ ጋር ምንም የለም። እኔ ይገርመኛል የሱ አሰራር። አሁን ኢየሱስ ክርስቶስን ሲያንገላቱት፣ ሲደፉት፣ ሲጥሉት፣ በገመድ እየጎተቱ ሲገፈታትሩት ወደ ጌተሰማኔ ሲወስዱት ወደ ቀራንዮ ሲወስዱት ሲያንገላቱት ብዙ ነገር ሆነ። ጴጥሮስ ተናዶ ሰይፍ መዞ የሜልኮስን ጆሮ ቆረጠ ይላል ቃሉ። ንዴቱ እንዲሁ ቀላል አልነበረም። ለሁለት ሊተረትረው ነበረ። ሰውየው ዞር ስላለ ነው ጆሮውን ያገኘው። ጆሮው ተቆርጦ መሬት ላይ ሲንፈራፈር ኢየሱስ የተቆረጠው ጆሮ ጋር ሄዶ የተቆረጠውን ወደ ቦታው አምጥቶ መልሶ እንደነበረ አርጎ ህመም እንዳይሰማው አርጎ ሜልኮስ ሲያይ ይሄኛው ጆሮም ሰላም ነው፣ ይሄም ሰላም ነው። ሰላም ከሆነ ለምን ይጣላለሁ ብሎ እሱም እና ሄደ። ብቻ እሱ የኢየሱስ እጅ ብቻ ይድረስ። የተቆረጠውን ህመም እንዳይሰማ አርጎ መጠገን ይችላል። የተሰወረውን ነገር ማንም ሳያይ ንቅል አርጎ ፈውሶ አስተካክሎ መመለስ ይችላል። እስቲ ሁሉን የሚችል አምላክ ጋር ስላለን አመስግኑት ይህን አምላክ። ሃሌሉያ! ክብር ለስሙ ይሁን። ትልቁ ከኛ የሚፈለገው መፍቀድ ነው። ስራኝ በቃ እኔነትን እንካ። ከኔ የተሰወረ ነገርም ካለ አንተ ታያለህ። አንተ ማታየው ነገር የለም። ተሰርቼ መሄድ ፈልጋለሁ፣ ያንተ መኖሪያ ሆኜ መቅረት ፈልጋለሁ የሚል የእያንዳንዳችን ውሳኔ ያስፈልጋል። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ! ኤርምያስ መጽሐፍ ላይ ምዕራፍ 18 ኤርምያስ ምዕራፍ 18 ሃሌሉያ ከቁጥር 1 ጀምሬ አነባለሁ። በኢየሱስ ስም አነባለሁ። ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል እንዲህም አለው፣ ተነስተህ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃልን አሰማሃለሁ። ወደ ሸክላ ሰሪው ቤት ወረድሁ፣ እነሆም ሥራውን በመንኰራኵር ላይ ይሠራ ነበር። ከጭቃም ይሠራው የነበረ ዕቃ በሸክላ ሰሪው እጅ ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሠራው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሠራው በውኑ እኔ በእናንተ ዘንድ መሥራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ። ሃሌሉያ! ክብር ሁሉ ለኢየሱስ ይሁን። ስለ ሕዝብ ስለ መንግሥትም እነቅል አፈርስም አጠፋም ዘንድ በተናገረው ጊዜ
ይህ ስለ እርሱ የተናገርሁበት ሕዝብ ከክፋቱ ቢመለስ እኔ አደርግበት ዘንድ ካሰብሁት ክፉ ነገር እጸጸታለሁ። ስለ ሕዝብም ስለ መንግሥትም እሠራውና እተክለው ዘንድ በተናገርሁ ጊዜ በፊቴ ክፉን ነገር ቢያደርግ ቃልንም ባይሰማ እኔ አደርግለት ዘንድ ስለተናገርሁ መልካም ነገር እጸጸታለሁ። አሁን እንግዲህ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ እግዚአብሔር እንዲህ ይላል፣ እነሆ ክፉ ነገር እፈጥርባችኋለሁ፣ አሳብንም አስብባችኋለሁ። አሁንም ሁላችሁ ከክፉ መንገዳችሁ ተመለሱ፣ መንገዳችሁንና ሥራችሁንም አቅኑ ብለህ ተናገራቸው። ሃሌሉያ! ይመስገን ኢየሱስ። ቁጥር 8 ላይ እስከ ቁጥር 8 ያለውን ነገር በጣም ትኩረት ሰጥተን ብናይ በተለይ ቁጥር 6 ላይ ምን ይላል? የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሠራው በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ። እስኪ እነሆ በእጅህ ነን። አሜን። ክብር ለስሙ ይሁን። መልሶ መስራት የሚችል አምላክ ነው። ሰይጣን የሚመስለው አንድ ሰው ከእግዚአብሔር እጅ ካመለጠ፣ ከወጣ፣ ከደከመ አገኘሁት፣ በቃ ሁለተኛ አይመለስም፣ በዛው ይዤው ሲኦል ሄዳለሁ ብሎ ያስባል። አይሳካለትም። እግዚአብሔርም እንደዛ አርጎ የሚፈቅድ አምላክ አይደለም። ሃሌሉያ! በውኑ የወደቁ አይነሱምን? የሳተስ አይመለስምን? የሚል አምላክ ነው። ኦ ሃሌሉያ! ሰይጣን አዳምን ከገነት ባስወጣው ጊዜ ልክ በሱ ላይ እንደተፈረደው ለሱ የንስሐ በር እንደተዘጋው ለአዳምም የንስሐ በር ተዘግቶ እሱ ከላይኛው ከከፍተኛ ስፍራ እንደተጣለ ይሄም ከገነት ተጥሎ እግዚአብሔር ሌላ ፍጥረት ይፈልግ ብሎ አስቦ ነበር። እግዚአብሔር ግን በሰይጣን ላይ ነው እንጂ የጨከነው አፈጣጠሩን ስለሚያውቅ እሱ ስለፈጠረው ከማይወደቅበት ስለወደቀ ከከፍታ ላይ እግዚአብሔር ካስቀመጠው ክብር ቦታ ማይሆነውን ነገር ተመኝቶ ስለወደቀ የሱን ዘጋ። ይሄኛውን ያውቀዋል፣ አቅሙን ያውቃል። የአቅም ውስንነት ነው ለውድቀት የዳረገው። ስለዚህ እግዚአብሔር አዳምን አጥፍቶ ሌላ አልፈጠረም። ይሄንኑ አዳም እንደገና የምህረት እድል ሰጥቶ የንስሐ እድል ሰጥቶ ለሱ ምህረት አድርጎ ለአዳም ዘር ተስፋ ሰጥቶ ዛሬ እኔና እናንተ የአዳም ዘር መዳንን እንድናገኝ ይህን እውነት እንድናገኝ እስቲ ያደረገልንን የረዳንን አምላክ ከልብ አመስግኑት። አሜን። ሃሌሉያ ሃሌሉያ ሃሌሉያ። አሁን ሰይጣን ለእግዚአብሔር መደበኛ ጠላቱ ነው። ለምን ምን ያመጣብኛል ብሎ ነው የሚኖረው። የሱን ፍርድ እግዚአብሔር ጨርሷልና የሚጠብቀው ገሃነም ነው፣ ገሃነም ነው፣ ገሃነም ነው። ሰይጣን ንስሐ ቢገባ እድል የለውም፣ ንስሐ መግባትም አይችልም። ስለዚህ ሰይጣን ለእግዚአብሔርን ለማናደድ የማይሰራው ነገር የለም። ለምን እሱ ያጣውን ቦታ ሁሉም እንዲያጣ አሁንም እንደምንም አድርጎ እንደምንም ብሎ አስቶ አታሎ ከእግዚአብሔር ጎዳና አውጥቶ ለገሃነም ለመዳረግ ይታገላል። አንዳንዶቹን ንስሐ እንዳይገቡ ይገላል። በተለያየ አደጋ እስኪ ገስጹት። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ስላጣናቸው ሰዎች፣ ስለሞቱብን ሰዎች ምን እንላለን? አምልጠውናል። ላሉት ሰዎች ግን ተስፋ አላቸው። በሕይወት ላሉ ሰዎች አንደ ሰይጣንን አትችልም፣ ይዘህ ወደ ሲኦል መውረድ አትችልም፣ ልቀቅ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም።
አስለቅቁት በኢየሱስ ስም። አስለቅቁት በኢየሱስ ስም። አስለቅቁት በኢየሱስ ስም። በኢየሱስ ስም። በኢየሱስ ስም። በኢየሱስ ስም። ሙሉ ስልጣን ያለው በዚህ ሕዝብ ላይ ነው። ሰይጣን ምንም ቢጨፍር ውሸቱን ነው። አቅም የለውም፣ ስልጣን የለውም። ያታልላል፣ ያጭበረብራል፣ ያምታታል እንጂ ምንም ማረግ አይችልም። እስኪ የሚጠብቀን አይተኛም፣ አያንቀላፋም አምላክ አለን የምትሉ እኔ እንኳን ብደክም የማይደክም አምላክ አለኝ። እኔ እንኳን ቢያቅተኝ የማያቅተው አምላክ አለኝ። እኔ እንኳን ባልችል የምችል አምላክ አለኝ። ለጠላት አሳልፎ አይሰጠኝም። ሃሌሉያ! ጠላቴን በፊቴ አውጥቶ አጥፋው ይላል። ጠላት በፊታችን ወጥቶ አጥፋት ብለን ማጥፋት ያቅተናል ብዬ አላስብም። ገስጹትና አንተ ዲያብሎስ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በኢየሱስ ስም ከኃያላን ጋር ምርኮን ይከፋፈላል ይላል። ድንገት 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 እግዚአብሔርን አልሰማ ብሎ አልታዘዝ ብሎ ቢመከር አልመለስ ያለውን ይዞ ሊሄድ ይችላል። ለዛም ጭምር እግዚአብሔር ኃይል ይስጥና ሰው ሁሉ ይመለስ፣ ሰው ሁሉ ለእግዚአብሔር ይሸነፍ፣ ሰው ሁሉ ለእግዚአብሔር እጅ ይስጥ። ኦ ሃሌሉያ! ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ብሏል። 6 ጊዜ ለወደቀም ሰው ተስፋ አለው፣ አንድ ዕድል አለውና። ሃሌሉያ ሃሌሉያ! ያቺ አንድ ቀርታ እያለች ብድግ ያደርግና ይወስደዋል። አጠገብህ ያለውን ባለቀ ሰዓትም ቢሆን ልብህን ከፈቀድክ እግዚአብሔር ይደርስልሃል። አትጠፋም፣ አትጠፊም። ባለቀ ሰዓትም ቢሆን እግዚአብሔር ይደርስልሃል። እግዚአብሔር ይደርስልሻል። እግዚአብሔር ይደርስልናል። ባለቀ ሰዓትም ቢሆን ሃሌሉያ 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 ሃሌሉያ! ይሄ የተሰራንበት ስሪት ይሄ አፈር ነው፣ አቅም የለውም። ይወስናል፣ ያፈርሳል። ይወስናል፣ ያፈርሳል። ድካሙ ከመጠን ያለፈ ነው። ለዚህም ነው እግዚአብሔር ለዚህ ደካማ ሥጋ በለበሰ ሁሉ ላይ ከመንፈስ አፈሳለሁ ያለው። አይችልም። ይሄ እገዛ ተደረገለት። እስቲ እግዚአብሔር መንፈሱን ሰጥቶ እያገዘን ስላለ እስቲ አመስግኑት ይህን ታላቅ አምላክ። ሃሌሉያ ሃሌሉያ! ሕዝቅኤል 37 ላይ የእግዚአብሔር ቃል ሲናገር ሕዝቅኤል ምዕራፍ 37 ላይ እስከምን ድረስ እግዚአብሔር ለመርዳት እንደሚሄድ እስከምን ድረስ እስከየት ድረስ እንደሚወርድ ይህ ክፍል ያሳየናል። ሃሌሉያ ሃሌሉያ! እንደዚህ ይላል ከቁጥር 1 የእግዚአብሔርም እጅ በላዬ ነበረ፣ እግዚአብሔርን በመንፈሱ አወጣኝ፣ አጥንቶችን በሞሉባት ሸለቆ መካከል አኖረኝ፣ በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልሁ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ፣ በሕይወትም ትኖራላችሁ።
ጅማትም እሰጣችኋለሁ፣ ሥጋንም አወጣባችኋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወትም ትኖራላችሁ። እኔም እግዚአብሔር እንደሆኑ ታውቃላችሁ። እንዳዘዘኝም ትንቢት ተናገሩ። ሲናገርም ድምፅ ሆነ፣ እነሆ መናወጥ ሆነ፣ አጥንቶችም አጥንት ከአጥንት ጋር ተቀራረቡ። እኔም አየሁ፣ እነሆም ጅማት ነበረባቸው፣ ሥጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበራቸውም። እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለነፋስ ትንቢት ተናገር። ለነፋስም ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱ ነፋሳት ዘንድና እነዚህ የተገደሉ በሕይወት ይኖሩ ዘንድ እፍ በልባቸው በል አለኝ። እንዳዘዘኝም ትንቢት ተናገሩ፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ። አቤት የኔ ጌታ ሃሌሉያ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶቻቸው ደርቀዋል፣ ተስፋችንም ጠፍቷል፣ ፈጽመን ተቆርጠናል ብለዋል። ስለዚህ ትንቢት ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ፣ ከመቃብራችሁም አወጣችኋለሁ፣ ወደ እስራኤል ምድር አገባችኋለሁ። ሕዝቤ ሆይ መቃብራችሁን በከፈትሁ ጊዜ ከመቃብራችሁም ባወጣችሁ ጊዜ እኔ እግዚአብሔር እንደሆኑ ታውቃላችሁ። መንፈስንም በውስጣችሁ አሳድራለሁ፣ እናንተም በሕይወት ትኖራላችሁ፣ በገዛ ምድራችሁም አኖራችኋለሁ። እኔም እግዚአብሔር እንደሆኑ እንደተናገሩ እንዳደረግሁም ታውቃላችሁ ይላል እግዚአብሔር። ኦ ሃሌሉያ! አቤት የኔ ጌታ። እንትኑን ምሳሌውን እዩት። ከአንድ ሰው ላይ አንድ ሰው ሞቶ አጥንት ተበታትኖ፣ ይሄ አጥንት ሥጋ የለም፣ አጥንት ተበታትኖ ዝም ወድቆ እግዚአብሔር ለሕዝቅኤል ወስዶ እነዚህ አጥንቶች በሕይወት ይኖራሉን ብሎ ያሳያል። ጌታ እግዚአብሔር ሆይ አንተ ታውቃለህ። ሃሌሉያ! የተበታተኑ አጥንቶችን ትንቢት ተናገራል። ተሰበሰቡ። ከዛ ቁርበት ዘረጋባቸው፣ ጅማት በላያቸው ላይ አደረገ፣ ሥጋ በላያቸው ላይ ተደረገ፣ ነፍስ ግን የለም። አሁን ትንቢት ተናገር ለነፋስ ተባለ። ትንቢት ሲናገር መንፈስ ገባባቸው፣ ቆሙና ሕያዋን ሆነው ብዙ ሰራዊት ሆኖ ሄዱ። ይሄ ያሳየው የተበታተነ አጥንት እንዲተሰባስቦ ሰው የሆነው የእስራኤል ቤት ነዋል። ሃሌሉያ! እንደዛ ደርቀዋል አለ። እኔ ግን መልሼ እንዲህ የተበታተነውን አጥንት ሕያው አርገ ማቆም እንደምችል ሁሉ እነሱን ሕያዋን አርገ ማቆም እችላለሁ። እሺ እነዛን እንደዛ ማረግ ከቻለ ከኛ የሆነ ነገር የጎደለውን አስተካክሎ ራሱ የሚኖርበት መኖሪያ ማድረግ አይችልም ወይ? ይችላል የምትሉ ብቻ ምስጋና። ይችላል። የሆነ የጎደለውን የሆነ የተበላሸውን ወደ ነበረበት መልሰው። ድሮም አንተ ነህ የሰራኸው፣ አሁንም አንተ መልሰ መስራት ትችላለህ። አንዳንዶች ኩላሊት ፌል አርጎባቸው መልሶ ኩላሊታቸውን ሕያው አርጎ እንደሚጠግን፣ ጉበት የተበላሸውን እንደሚጠግን፣ የተለያየ በሽታ ከውስጣቸው እንደሚያወጣ፣ ካንሰርን እንደሚያወጣ፣ ያው ካንሰርን እንደሚነቅል የኃጢአት ካንሰርንም እኮ ንቅል አርጎ ነፃ ማውጣት ይችላል። አጠገባችሁ ያለው የትኛውም አይነት ጉድለት ባንተ ሕይወት ይኑር፣ ፍቀድለት። ኢየሱስ መልሶ ሊሰራ ይችላል። ፍቀጅለት፣ መልሶ መስራት ይችላል። ዋ ይችላል። ኦ ሃሌሉያ! ክብር ሁሉ ለእርሱ ይሁን። ውስጥ ድረስ እኮ ገብቶ የትኛውም ቦታ ላይ ምንም አይነት ነገር ተሰውሮ እንዳይቀር ማድረግ የሚችል አምላክ። ኦ ሃሌሉያ! እዚህ ሮሜ ምዕራፍ 4 ላይ ለሙታን ሕይወትን የሚሰጥ እርሱ ይላል። ሮሜ ምዕራፍ 4 ቁጥር 16 ወረድ ብሎ
ለሙታን ሕይወትን በሚሰጥ የሌለውን እንዳለ አርጎ በሚጠራው ባመነበት በአምላካችን ፊት የሁላችን አባት ነው ይላል። ስለ አብርሃም ነው የሚናገር ያለው። ለሙታን ሕይወትን የሚሰጥ የሌለውን እንዳለ አርጎ የሚቆጥር አምላክ የትኛውንም ነገር ማስተካከል ይችላል። እረ ይችላል። ይመስገን፣ እረ ይመስገን። ኦ ሃሌሉያ። ስለ እግዚአብሔር ቃል ሲናገር የእግዚአብሔር ቃል ሕያው ነውና ይልና ዕብራውያን ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። እኛን በሚቆጣጠር በእርሱ ዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ይላል። አቤት የኔ ጌታ! ነፍስንና መንፈስንም ጅማትንም ቅልጥምንም እስኪለይ ድረስ ይላል። በሽታም ከሆነ የት ቦታ ነው መሰወር የሚችለው? ለሱ። ኃጢአትም ከሆነ ምን መሰወሪያ አለው? ነፍስን፣ ነፍስ እኮ እስትንፋስ መንፈስም። ሃሌሉያ። ነፍስንም መንፈስንም ጅማትንም ቅልጥምንም። ቅልጥም የት ነው ያለው? አጥንት ውስጥ ነው። ቃሉ ሲገባ አሁን ዶክተር ደም የሚወስደው በደም ስር አማካይነት ነው። ከዛ ወስዶ ነው በሽታን የሚነግረው። እንዲህ እንዲህ ነው ብሎ በላብራቶሪ መርምረው። ይሄኛው አምላክ ደግሞ አጥንት ውስጥ ገብቶ ሃሌሉያ ቅልጥምን ይመረምራል። ልብንና ኩላሊትን ይመረምራል። ዶክተር ልብን መርምሮ በሽታ ነው የሚያገኘው። ይሄኛው ዶክተር ግን ልብና ኩላሊትን መርምሮ ዶክተር የማያገኘውን ችግር ያገኛል። የሚገርም እኮ ነው። ልብ የሰወረውን ያውቃል አይልም? ዶክተር አያውቅም። ዶክተር ልብ ላይ ያለውን ችግር በሽታ ነው የሚያገኘው። ይሄኛው ግን ከዛ አልፎ ሃሌሉያ። አሁን እኛ የምንናገረው ነው የሚሰማው የሚታወቀው። እሱ ደግሞ ያልተናገርነውን ውስጥ ያለውን ያውቃል። ሃሌሉያ። አሁን አንዳንድ ሀያላን መንግስታት ከፍተኛ የሆነ ምርመራ ለማድረግ አፍ የሚናገረውንና ልብ ጋር ያለውን ነገር ለመለየት በመሳሪያ እዚህ ጠምደው አፉ የሚናገረውን ይጽፋሉ ወይም ይቀዳሉ። ልቡ የሚናገረውን ልብ ውስጥ ያለውን ደግሞ መርምረው የሰዎችን የሰወሩትን ነገር ለማግኘት ጥረት እያደረጉ ነው ይባላል። ሰብአዊ መብት ግን የሰው መብት ውስጥ አትግቡ ብሎ ፈቃድ ከልክሏል ሲባል ሰምቻለሁ። ያን ያህል ርቀት ለመሄድ ሰው እየሞከረ ነው። ያንን ሰውዬ የሰራው ምን ያህል እውቀት ያለው ይመስለናል? ያን እዛ ደረጃ ሄዶ እየመረመረ ያለውን ሰውዬ እየሰራ ሃሌሉያ። እስቲ ሁሉን የሚያውቅ ነው የምትሉ ከፍ ያለ ምስጋና ሃሌሉያ፣ ሃሌሉያ። ምንም የሚሰወርበት ነገር የለም። አሜን፣ አሜን። ክብር ሁሉ ለኢየሱስ ይሁን። አንዳንድ ጊዜ አንዳንድ አስቸጋሪ ነገሮች በእኛ ሕይወት ውስጥ እየተነሱ ማዕበል በሕይወታችን ዙሪያ ላይ ያስነሳሉ። በሰላም ሀገር እያለን ድንገተኛ አውሎ ነፋስ ባህር ላይ እንደሚነሳ በሕይወታችን ውስጥ የሆነ ማዕበል የሚነሳበት ጊዜ አለ። ምንም ሳይኖር የሆነ ማዕበል ድንገት የሚነሳበት ጊዜ አለ። እግዚአብሔር አንድ ሊያነጋግረን የፈለገው ነገር አለ ማለት ነው። ከኛ ሕይወት እንዲወገድ እኛም ያላሰብነው ያላወቅነው በሆነ መንገድ መጥቶ ሕይወታችንን ርብሽብሽ ያደረገ እግዚአብሔር አርፎ በልባችን እንዳይኖር ያስቸገረ ነገር አለ ማለት ነው።
ያንን እንዲያስወግድልን በእግሩ ስር መውደቅ ነው እንጂ ያን ጊዜ መታወክ የለብንም። ጌታ ኢየሱስ ይመስገን። አሁን ዮናስ የገባበትን መርከብ ስታዩ በሰላም እየሄደ ያለ ነጋዴ በዮናስ እዛ መርከብ ውስጥ በመግባት ተፈተነ። ዮናስ ተፈላጊ ሰው ነው። እግዚአብሔር የሚፈልገው ለአገልግሎት ልኮት መስመር ቀይሮ ወደ ኔኔዌ የሚሄደውን መርከብ ትቶ ወደ ተርሰስ የሚሄድ መርከብ ውስጥ የነጋዴ መርከብ ውስጥ የገባ ሰው ነው። በሱ ምክንያት ያ ሁሉ ነጋዴ ታወከ፣ ረብሽ ተፈጠረ። ማዕበሉ አላራምድ አለ። ክብደት በስቶ ይሆናል ተብሎ ነጋዴ ያለ ምንም ርኅራኄ ከሕይወት አይበልጥምና እህልን በሙሉ ውሃ ውስጥ ውቅያኖስ ውስጥ መጣል ጀመር። የስንት ነጋዴ ንብረት ወደመ። ማዕበሉ ግን ጸጥ ልል አልቻለ። ቢባል ዕቃ አልቆ ክብደት ቀንሶ ማዕበሉ ጸጥ ማለት አልቻለ። ተቸገሩ። ምንድነው የተፈጠረው አለና በሙሉ ምርመራ ውስጥ ገባ። አረ አንድ ከኛ መካከል አንድ ችግር ያለበት ሰው ሳይኖር አይቀርም አሉ። ፍተሻ ይደረግ፣ እስኪ ዕጣ እንጣጣል አሉ። ዕጣ እንጣጣል ሲሉ ዮናስ እግዚአብሔርን ለመደበቅ ከመርከብ ስር ተኝቷል፣ ወንበር ስር። አንድ ወንበር ክፍት ሆኖ ሲያዩ አንድ ሰው የለም። ከዚህ አንድ ሰው የት ገባ ብሎ ጎንበስ ሲሉ ሰውየው ተኝቷል ከስር። አንተ ያለቅን እኮ ነው፣ አይገድህም እንዴ? አሁን ዕቃ ሁሉ አልቆኛ ነን የቀረነው፣ እንዴት ዝም ትላለህ? ስምህ ማን ነው? ወገንህስ የማን ወገን? እስ ንገረን አሉት። ነውጡ በሙሉ የተፈጠረው በእኔ ምክንያት ነው አለ። መደበቅም አልቻልኩም፣ ማምለጥም አልቻልኩም አለ። ሰማይና ምድርን የፈጠረውን አምላክ፣ ይህን የብሱን ባህሩን የሚመራውን አምላክ አመልካለሁ አለ። እና እኔ አቅጣጫ ቀይሬ የገባው ሰው ነኛል። በእኔ ምክንያት ነው ይሄ የሆነባቸዋል። እና ታዲያ አሁን ምን እናርጋሉ? ምንም ሌላ ታሪክ የለም፣ እኔን መጣል ብቻ ነው አለ። ምንም ሌላ ነገር ኩንታል ጨርሳችኋል፣ እህል አልቋል፣ አሁን ምቀር እኔ ነኝ። በእኔ ምክንያት ይሄ ሁሉ ሆኗል። እናንተ እንድትተርፉ ዕጣ ይጣል ተባለ። ማን ነው? እኔን ጣሉኝ አለ። እኔን ጣሉኝ ቢልም እናረጋግጥ ብለው ዕጣ ጣሉ። ዕጣ ለሰው ሁሉ ተጻፈ። ከዛ ሲወጣ የራሱ የዮናስ ዕጣ ወጣ ማለት። ዮናስ ስህተቱ አንድ ነገር ነው፣ ቅንነት አለው። ስህተቱ አንድ ነገር ነው። ቅንነቱ ምንድነው? ይሄ ሁሉ ህዝብ ይዳን፣ እኔ ልጥፋ እና ምን ልታረጉ አስባችኋል ብሎ አንድ ወንድ ቢነካኝ ቢያንስ አንድ 3-4ቱን ይጀገባለሁ እኮ ማለት ይችል ነበረ። በስጋ ቢያስብ እኔን ጣሉኝና በሰላም ሄዷል። ሃሌሉያ። ከዚህ ሰው ደምኛን አንጻን ብሎ ልክ ጣል ሲያረጉ አሳነባሪ አዘጋጀለትና አሳነባሪ አፉን ከፍቶ ከመርከብ እንደወደቀ ዋጠው ማለት። ወዲያውኑ ጸጥ ረጭ አለ ማለት ነው ባህሩ። እስቲ ዛሬ የግል ህይወታችንን የሚያናውጥ ነገር ዛሬ ከኛ ህይወት ይውጣና ህይወታችን በታላቅ ጸጥታ ይሞላ። ሃሌሉያ 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 ሃሌሉያ። ክብር ለኢየሱስ ይሁን። እግዚአብሔር ዮናስንም አተረፈ፣ ንስሐ ገብቶ ዳነ፣ ህዝቡም ተረፈ። ግን ከዛ ነውጥ መርከቡን ማዕበሉ ጸጥ ልል የቻለው እሱ ሲወገድ ነው። አንዳንድ ጊዜ የሚሆኑ ነገሮች እጅግ ይገርማሉ። አብርሃም ለእግዚአብሔር በጣም ወዳጅ የሆነ ሰው ነው። የእግዚአብሔር ወዳጅ የተባለለት ሰው። የወንድሙ ልጅ ሎጥ አብሮት ወጥቷል። የወንድሙ ልጅ ሎጥ ጥሩ ህይወት አልነበረውም። አብርሃም መስዋዕት ሲሰዋ ስንት ነገር ሲያደርግ አንድ ለእግዚአብሔር አይሰዋም። በአብርሃም ምክንያት ተባርኳል። ከብቱ ቁጥር ስፍር የለውም። እንደውም ከከብቱ ብዛት የተነሳ እረኞች ተጋጭተው በቃ እኛ ወንድማማች ነን፣ ለምን እንጣላለን? አንተ ግራውን ከመረጥክ እኔ ቀኙን፣ አንተ ቀኙን ከመረጥክ እኔ ግራውን ወስዳለሁ ተባብለው እስኪለያዩ ድረስ የሆነበት ጊዜ ነበር። የሚገርመው ነገር ይሄ ሁሉ ሆኖ አንዲት ነገር ለእግዚአብሔር አይሰዋም። የእግዚአብሔር ነገር አይገባውም። መሰዋ ሲሰዋ እዛ ሲሰራ አብርሃም ስራ ያያል፣ ምንም ነገር አያደርግም። ለማስተማር ብሎ እግዚአብሔር ያን ሁሉ ለእግዚአብሔር አንድ በግ አንድ ነገር ያልሰዋውን በሙሉ አስማረክ። አንድ ሳይቀር ጠፋ። 318
በቤት የተወለዱ እረኞች ናቸው አብርሃም ጋር ሄዶ በሙሉ ያስመለሱለት። ተመልሶም ያውን እጅግ ያሳዝናል። ተመልሶለትም አንዳች ነገር አያረግም። የሚገርመው ያ ሰዶም ከተማ ሲቃጠል ያለ እግዚአብሔር ያልተሰዋ ነገር በሙሉ እኮ ነው የተቃጠለው። እስቲ እግዚአብሔር ይባርካችሁና ለእግዚአብሔር ቤት ስትሰሩ፣ መስዋዕት ስትከፍሉ፣ ስጦታ ስትሰጡ፣ ለእግዚአብሔር መንግሥት የሚከፈለውን ሁሉ ስትከፍሉ የኖራችሁ ኪስ ውስጥ እንኳን ባዶ ቢሆን እኮ ወደ ሰማይ ልካችኋል። የማይጠፋ ስራ ሰርታችኋል። እስቲ ከልብ አመስግኑ። ታላቅ ሃሌሉያ። አንድም ነገር ሳይተርፍ እንዳልነበረ ሆነ። እንግዳ መቀበል የማትወድ የሎጥ ሚስትም መላእክቶች ሲመጡ ቅጣ ጋግሮ ያበላ ነው ሎጥ ነው። አታስተናግድም። ምንም ነገር እንዲወጣ አትፈልግም። ያ ሁሉ ጠፋ። እሷም የጨዋ ሐውልት ሆነች። ባሏን ማሰማ ስለነበረች መላእክትንም መስማት አልቻለችም። ነገሮች እንዳልነበሩ ሆኑ። ወደ ዋናው ነገር ልመለስና መጽሐፍ ቅዱስ ሎጥ ከተለየው በኋላ እግዚአብሔር ለአብርሃም እንደገና ተገለጠለት። እስቲ ዛሬ ከነ መለየት ያለበትን ነገር ለይልኝና እንደገና ተገለጥልኝ የምትሉ ከፍ ባለ ድምፅ ምስጋና ሃሌሉያ ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። መጀመሪያ ተገለጠለት። ውጣ ከሀገር ከወገን ከዘመዶች ምንም ነገር ሳትይዝ አለው። ወጣ። ሲወጣ አብሮ ነው የወጣው። አብሮ ወጥቶ መንገድ ላይ ያ ሁሉ ችግር ተፈጠረ። በኋላ እሱ ከተለየው በኋላ ግን እግዚአብሔር እንደገና ተገለጠለት፣ ቃል ኪዳን ገባለት፣ ባረከው። ክብር ለኢየሱስ ይሁን። እንዳንባረክ እንቅፋት የሆነ ነገር ዛሬ ከህይወታችን ንቅል ብሎ ቢጠፋ ይጸጽታችኋል? እስቲ ንቅል ያርግና ያጥፋልኝ የምትሉ እንደገና ያጥፋው፣ አይጠቅመንም። ሃሌሉያ። ትእዛዘን ብሰማ ኖሮ ሰላሜ እንደ ወንዝ ሃሌሉያ አይልም? እችን ከሰማንና መወገድ ያለበትን እንደውም እኮ ያንን ቦታ ሲናገር እግዚአብሔር በቁጭት ነው፣ በጸጸት ነው። ምን ይላል ኢሳይያስ ምዕራፍ 48 ላይ ቁጥር 16 17 ታዳጊህ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የምረባህን ነገር የማስተምርህ በምትሄድባት መንገድ የሚመራህ አምላክ እግዚአብሔር ነኝ። ትእዛዘን ብሰማ ኖሮ ሰላም እንደ ወንዝ ጽድቅም እንደ ባህር ሞገድ በሆነ ነበር። ዘር እንደ አሸዋ የሆድህም ትውልድ እንደ ምድር ትቢያ በሆነ ነበር ብሎ እስራኤላውያን ባደረጉት ነገር ስንት ነገር ሊያደርግ እየፈለገ መስማት አቅቷቸው ከእግዚአብሔር የሚገኘውን ነገር ሳያገኙ ስለቀሩ በቁጭት በጸጸት ይናገራል እግዚአብሔር። ሃሌሉያ። የሚደርስባቸው ነገር በሙሉ እግዚአብሔር ፈልጎት ሳይሆን እነሱ መታዘዝ አቅቷቸው የገጠማቸው እንደሆነ ጸሎታቸው ቶሎ ሳይመለስ የሚቀረው ኢሳይያስ 59 ምንድነው የሚለው? እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። ሊሰማ ስመጣ እሱ የማይፈልገው ነገር በእኛ ህይወት ሲገኝ ሊሰማን አይችልም። በሌላ ስፍራ የእግዚአብሔር ቃል አምላክ እግዚአብሔር ሊያድንህ ጠላቶችንም በእጅ አሳልፎ ሊሰጥ በሰፈሪ መካከል ይመላለሳልና፣ ስለዚህ ነውረኛ ነገር እንዳያይብህ ፊቱንም ካንተ እንዳይሰውር ሰፈር የተቀደሰ ይሁን ይላል። እስቲ በከፍተኛ ድምፅ ቀድሰኝ። ሃሌሉያ። እግዚአብሔር ፊቱን ከኛ ከሰወረ እኮ አለቀልን። ሊኖር ሲፈልግ ሊያድር ሲፈልግ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፅን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር ራት እበላለሁ። ሲያንኳኳ መክፈት ሲያቅተን፣ ሃሌሉያ፣ ሲያንኳኳ ለመክፈት ውስጥ መጽናት አለበት። ገጠር አካባቢ አባወራዎች ሲመጡ በር ያንኳኳሉ። ለምን? ወንበር ካልተስተካከለ እንዲስተካከል፣ ቤት ካልጸዳ እንዲጸዳ ድምፅ ያሰማሉ። ወይም ልጆች ማን አለ ይላሉ። አውቀው ቶሎ ቤቱ ተስተካክሎ ሊገቡ። እስቲ ዛሬ ይህን ድምፅ ሲያሰማ ኢየሱስ ይወገድ መወገድ ያለበት የምትሉ ይጠረግ። ሃሌሉያ፣ ይጠረግ ውስጣችን። ሃሌሉያ፣ ክብር ሁሉ ለኢየሱስ ይሁን። እስራኤላውያን ልክ ያልሆነ ህይወት ውስጥ በሚገቡበት ጊዜ እግዚአብሔር እንዲነቁ
ማይሆን ነገር ላይ አሳልፎ ይሰጣቸዋል። እንዲማሩ፣ እንዲመለሱ፣ ወደ መስመር እንዲገቡ። ሃሌሉያ። እዚህ በመሳፍንት ምዕራፍ 6 ላይ መሳፍንት ምዕራፍ 6 ላይ ከቁጥር 1 ጀምሬ ላንብብ። የእስራኤልም ልጆች በእግዚአብሔር ፊት ክፉ ሥራ ሰሩ። እግዚአብሔርም በሚዲያም እጅ 7 ዓመት አሳልፎ ሰጣቸው። የሚዲያምም እጅ በእስራኤል ላይ ጠነከረች። ከሚዲያምም የተነሳ የእስራኤል ልጆች በተራራ ላይ ጉድጓድና ዋሻ ምሽግ አበጁ። እስራኤልም ዘርን በዘሩ ጊዜ ሚዲያማውያን አማሌቃውያንም በምስራቅም የሚኖሩ ሰዎች ይመጡባቸው ነበር፣ በእነርሱም ላይ ይሰፍሩ ነበር። እስከ ጋዛ ድረስ የምድሩን ቡቃያ ያጠፉ ነበር። ምግብንም ለእስራኤል አይተውም ነበር። በግም ወይም በሬ ወይም አህያ ቢሆን አይተውም። እንስሶቻቸውንም ድንኳኖቻቸውንም ይይዘው በብዛት እንዳንበጣ ሆነው ይመጡ ነበር። ለእነርሱና ለግመሎቻቸው ቁጥር አልነበራቸውም። ምድሪቱንም ያጠፉ ዘንድ ይመጡ ነበር። ከሚዲያምም የተነሳ እስራኤል እጅግ ተጠቁ። የእስራኤልም ልጆች ወደ እግዚአብሔር ጮኹ። ይሄ ነው አዋጩ። ምሽግ ማበጀት፣ ጉድጓድ መቆፈር፣ መሰወሪያ መስራት አይደለም መድኃኒቱ። ሃሌሉያ። የራስ ምሽግ ማበጀት ሞክረዋል፣ ጉድጓድ ቆፍረዋል፣ የሆነ መሰወሪያ ፈጥረዋል። አይደለም መድኃኒቱ። ወደ እግዚአብሔር መጮሁ ነው መድኃኒቱ። ልክ ወደ እግዚአብሔር ሲጮሁ ቁጥር 7 ላይ እንዲህም ሆነ የእስራኤል ልጆች በሚዲያም ምክንያት ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ወደ እስራኤል ልጆች ነቢይ ላከ። እርሱም አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብፅ ምድር አወጣኋችሁ፣ ከባርነትም ቤት አስለቀቅኳችሁ፣ ከግብፃውያን እጅ ከሚጋፏችሁ ሁሉ እጅ አዳንኳችሁ፣ ከፊታችሁም አሳደድኳቸው፣ አገራቸውንም ሰጠኋችሁ። እናንተንም እኔ አምላካችሁ እግዚአብሔር ነኝ። በምድራቸው የተቀመጡባቸውን የአሞራውያንን አማልክት አትፍሩ አልኳችሁ። እናንተ ግን ድምፅን አልሰማችሁም። ስለዚህ ነው አሳልፌ የሰጠኋችሁ ነው ነቢይ ልኮ። ሃሌሉያ ሃሌሉያ። ከዛ በኋላ ነው ይሄ ጌዲዮን ተነስቶላቸው እግዚአብሔር ሚዲያማውያንን በአንድ ጊዜ መጥቶ ድል የሰጣቸው። ቀጥላችሁ ስታነቡት ማለት ነው። የሚያዋጣው ወደ እግዚአብሔር መጮህ ነው። ምሽግ ማበጀት፣ መደበቂያ መፈለግ፣ ራስን መሰወር፣ የሆነ ምክንያት መፈላለግ አይደለም። በቃ እጅ ሰጥቶ አቅቶኝ ነው በድያለሁ ማረኝ ማለት ከተቻለ ጥርቅ አርጎ ኃጢአትን ያስወግድና በምህረት ይቀበላል። እስቲ ከፍ ያለ ምስጋና። ሃሌሉያ ሃሌሉያ ሃሌሉያ። በሌላ ጊዜም እስራኤላውያን እግዚአብሔርን ሲበድሉ ይገርማል። የአምላክን ወግ ስርዓት ሳይዙ ሲቀሩ አንበሶችን ሰደደባቸው ይላል። አንበሳ እየመጣ ሲሰባብራቸው እረ የአምላክን ወግ የሚነግር ተባለ። ነብይ ተላከ። ነብይ መጥቶ መተው ያለባቸውን ማድረግ ያለባቸውን ነግሯቸው ሰው መስመር ውስጥ ሲገባ አንበሳ በራሱ ጊዜ ለቆ ሄደ። ማን ይሆን አንተ ጋር የተላከ አንበሳ? ማን ይሆን አንቺ ጋር የተላከ አንበሳ? አትችይውም ከሱ ጋር ተጋፍጠሽ፣ አትችለውም ከሱ ጋር ተጋፍጠህ። በቃ በኔ ምክንያት ሆኗልና ማረኝ ማለት ነው። አንተ የሰደድከውን አንበሳ ዞር አርግልኝ ማለት ነው። እስቲ ዞር አርግልኝ አባዬ። ሃሌሉያ ሃሌሉያ ሃሌሉያ። ጌታ ኢየሱስ ይመስገን። እረ ይመስገን፣ እረ ይመስገን። ኦ ሃሌሉያ ሃሌሉያ። አንዳንድ ፈተናዎች፣ አንዳንድ ማዕበሎች ወደኛ ሲመጡ ከማዕበል ጋር መጋፈጡን ትተን አንችለውም። ጌታ ሆይ ብቻዬን አትተወኝ፣ አልችለውም። አቅመን ታውቀዋለህ፣ አልችለውም። አንተ ከኔ ጋር እንድትሆን እፈልጋለሁ፣ እንድትረዳኝ እፈልጋለሁ፣ እንድትራራልኝ እፈልጋለሁ። እኔ አቅም የለኝም፣ እኔ መጋፈጥ አልችልም፣ እኔ መቋቋም አልችልም። አባዬ አምላኬ ያንተን እርዳታ እፈልጋለሁ።
በኔ ኃጢአት ምክንያት የሆነው ነገር ሆኗል። በኔ በደል ምክንያት፣ በኔ መተላለፍ ምክንያት በኔ ሕይወት ዙሪያ የሆነ ነገር ሆኗል። አሁን ግን አንተ ትችላለህ። በደሜ እንድትሸፍነኝ የኔ ጌታ ለምናለሁ። እንድታጥበኝ ለምናለሁ። እንድታነጻኝ ለምናለሁ። ጌታ ሆይ ኃጢአቱን የሚሰውር አይለማም፣ የምናዘዝባትና የምተባት ግን ምሕረትን ያገኛል ተብሎ ስለተጻፈ አባዬ አልችለውም፣ እኔ አልችለውም። ዳዊት ኃጢአቱን ለመሰዋወር ሞክሮ ነበር። እግዚአብሔር ግን ናታንን ልኮ ያን ኃጢአት ሲገልጥበት መሰወር አለመቻሉን ሲያረጋግጥ እኔ እኮ ድሮም ቢሆን ኃጢአተኛ ነኝ አለ ዳዊት። የሚቆጠርልኝ ጽድቅ የት አለ አለ። ሃሌሉያ። ራሴ በደልን አውቀዋለሁ አለ። አንተን በድያለሁ አለ። ሃሌሉያ። ከመንፈስህ ወዴት እሄዳለሁ ኢየሱሴ? ከፊትህስ ወዴት እሸሻለሁ? አባዬ መዝሙር 50 ቁጥር 1 ላይ ሲናገር ሃሌሉያ 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 ዛሬ እግዚአብሔር የሚምረን ቀን ነው ብዬ አምናለሁ። አቤቱ እንደ ቸርነትህ መጠን ማረኝ አለ ዳዊት። እኛንም ይማረን፣ እንደ ምሕረትህ ብዛት መተላለፈን ደምስስ። ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፈን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። አንተን ብቻ በደልሁ፣ በፊትህ ክፋትን አደረግሁ። በነገሬ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በዓመፃ ተጸነስሁ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድ፣ የማይታይ ስውር ጥበብን አስታወቀኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶ ይልቅ ነጭ እሆናለሁ። ሐሴትና ደስታን አሰማኝ፣ የሰበርካቸው አጥንቶች ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደልንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። ቅዱስ መንፈስህን ከኔ ላይ አትውሰድብኝ፣ የማዳንን ደስታ ስጠኝ፣ በሽታ መንፈስ ደግፈኝ። ሃሌሉያ። እኔ አልችለውም፣ ካንተ መሰወር አልችልም። ዓይኖችህ በስፍራ ሁሉ ይመላለሳሉ፣ ሁሉ ቦታ አንተ አለ። ካንተ ተሰውሬ የት ደርሳለሁ? ወደ ሰማይ ቢወጣ በዛ አለ፣ ወደ ሲኦልም ቢወርድ በዛ እጅህ ትመራኛለች። በእውኑ ጨለማ ትሸፍነኛለች ብል ጨለማ በአንተ ዘንድ አይጨልምምና ብርሃኗም እንደ ቀትር ያበራልና። ያልተሰራ አካልን ዓይኖች አዩኝ። ጌታ ሆይ ምሕረትህን እሻለሁ የኔ ጌታ። ትችላለህ አንተ። ሃሌሉያ። ትችላለህ ኢየሱስ፣ ትችላለህ፣ ትችላለህ፣ ትችላለህ። ምክራቸውን ጥልቅ አድርገው ማን ያየናል ወይስ ማን ያውቀናል የሚሉ ሰዎች አንተ እንደምታይ አንተ እንደምታውቅ አያውቁምና አግዘን ኢየሱስ። ድብብቆሽ ይቅር። አንተ ሁሉን ስለምታይ ከአንተ መሰወር ስለማይቻል አባዬ ካታላይቱ አባዬ አምላኬ መድኃኒታችን አንተን በንስሐ ዛሬ ወደ አንተ እንቀርባለን። ጌታ ኢየሱስ ትችላለህ። ጌታ ኢየሱስ ትችላለህ። እነ ጴጥሮስ ጌታ ኢየሱስ በጀልባ እያሉ ያ ማዕበል በመጣ ጊዜ አባዬ ጴጥሮስና ብለ ያንን ማዕበሉን ጌታ ሆይ አስረግጠኸዋል። አንተ ከሱ ጋር ስትሆን ማዕበሉን እየረገጠ መሄድ ችሏል። ዛሬ ማዕበሉን አስረግጠን ኢየሱስ ትችላለህ። ጌታ ኢየሱስ በምሳሌ 8:13 እንደተጻፈው ኃጢአቱን የሚሰውር አይለማም፣ የምናዘዝባትና የምተዋት ግን ምሕረትን ያገኛል ተብሎ ተጽፏል። ጌታ ኢየሱስ ዛሬ እንድትምረን እንፈልጋለን። በአቃተን ነገር ላይ ስምህን እንጠራለን። አቅቶናል፣ አልቻልነውም። አንተ ግን ትችላለህ።
ጌታ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ተመለሱና በሕይወት ኑሩ ያልክ አምላክ፣ የሟቹን ሞት አልፈቅድም ያልክ አምላክ፣ ንስሐ ግቡ ያልክ አምላክ በሕዝቅኤል 18:23 እንደተናገርከው ዛሬ ተመልሰን በሕይወት እንድንኖር ይርዳን። ሉቃስ 13:1-5 እንደተጻፈው እነዛ ግንቡ የወደቀባቸው 18 ሰዎች ኢየሩሳሌም ውስጥ ከሚኖሩት ሁሉ በኃጢአት ጌታ ሆይ በልጠው እንዳይደለ ንስሐ መግባት ስላቃታቸው የገጠማቸው ነገር እንደሆነ አንተ ተናግረሃል። ጌታ ሆይ አባዬ እናንተም ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ ብለሃልና ዛሬ የምህረት ቀን ይሁንልን የኔ ጌታ። ሐዋርያው ጳውሎስ አቃተኝ ባለ ጊዜ አንተ ረድተኸዋል፣ ራርተህለታል። የኔ ጌታ የኔ አባት አላመሆራን ያዲያ ይቻላል። ኢየሱስ አንተ እኮ መሐሪ ነህ፣ አንተ እኮ ይቅር ባይ ነህ፣ አንተ እኮ የምህረት አምላክ ነህ። ማር አምላኬ ማር 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 ባሪያዬን ማር ባሪያዬን ኢየሱስ አንተ መሐሪ ነህ የኔ ጌታ፣ አንተ መሐሪ ነህ፣ አንተ ይቅር ባይ ነህ ጌታ ኢየሱስ። በሮሜ 7:14-24 እንደተጻፈው ሐዋርያው ጳውሎስ ደከመኝ፣ አቃተኝ፣ አልቻልኩም፣ የማልወደውን እየሰራው ተቸገርኩ፣ ለዚህ ሞት ከተሰጠው ሰውነት ማን ያድነኛል ብሎ አባ ድረስልኝ ባለ ጊዜ እኮ ደርሰህለታል። አንተ ከደረስክለት በኋላ ሮሜ 8:35-37 ሲናገር አንተ ፍቅር ምንም ሊለየው እንደማይችል ከፍታ ይሁን ዝቅታ፣ ልዩ ፍጥረት ይሁን ያ አላመሆራቲያ ኃይላት ይሁን ግዛት ማንም ሊለየው እንደማይችል አንተ ነግረሃል። ዛሬ እርዳን እርዳን። እዛው ባላችሁበት ሆናችሁ እስኪ አባዬ ማረኝ በሉት። ድምፅ አሰሙ። ማረን፣ አቅቶናል፣ ማረን፣ አቅቶናል፣ ማረን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጸናል ተብሎ ተጽፏልና አባ 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 ማረን 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 ማረን፣ እጠበን አቤቱ እጠበን 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 እጠበን። ሁላችንም ቆም እንልና እጃችንን ዘርግተን ዝም ብላችሁ አባ ማረኝ አባ ማረኝ አባ ማረኝ በሉ። አባ 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 ማረኝ፣ አልቻልኩም፣ ማረኝ አባ ማረን አባ ማረን አባ ማረን አባ ማረኝ አባ ማረኝ አባ አባ ማረን አባ ማረን አባ ማረን አባ ማረን አባ ማረን 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 ማረን። ይቅር በለን ስራው ያልተሰራ አካልን፣ ስራ አንደበትን፣ ስራ ውስጥን፣ ስራ ውጭን፣ ስራ ሁለንተናዬን ፈቅጃለሁ። ያለፈውን በደል ኃጢአት ተላለፍ። ማረን 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 ማረን። ሃሌሉያ ሃሌ